የሰውን ክብር በሁለት ነገር ከፍዬ ማሳየት ፈልጋለሁ። የመጀመሪያው ከኛ ተነስቼ ነው የሰውን ክብር ማሳያችሁ። ቀጥሎ ከመጽሐፍ ቅዱስ ተነስተን እንሄዳለን። የሰውን ክብር እንግዲህ ውዱ ገንዘብ ሰው ነው ብያቸዋለሁ። እዚያ ውስጥ የተሰወረው የእግዚአብሔር ውድ ገንዘቡ ሰው ሆኖ ተገኝቷል። ከሰማይም ከምድርም ከእንስሳትም ከአራዊትም ከተራራውም ከሸንተረሩም ከዛፎቹም ከእጽዋትም ከቀላያትም ከመብረቁም ከደመናውም ከሰባቱ ሰማያት ከሊቃነ መላእክት ሁሉ የእግዚአብሔር ትልቁ ገንዘብ ሰው ነው ብሎናል ጌታ። እንግዲህ በወንጌል እንደዚያ ከሆነ ሰው የሰውን ትልቅነት እንዴት እንረዳዋለን ነው። ይኸውላችሁ እስኪ ከአሉታዊ የሰው ልጅ ጠባይ ትንሽ ልጥቀስላችሁ። አሉታዊ የሰው ልጅ ጠባይ ለምንድን ሰው ለምሳሌ በጣም ኩሩ ነው አይደለም? አይደለም? አሁን እናንተ አትኮሩም? ዓመት ሰርቆ እኮ አንድ ቀን መጽቶ የሚኮራ ሰው አለ አይደለም እንዴ? በደንብ ማለት ነው። ዓመቱም ሙሉ አመንዝሮ ንስሐ በገባ በሳምንቱ የሚኮራ አለ አይደለም ወይ? አለ። ኩራት ከሰው ልጅ ተለይቶ ያውቅ። ማንም ሰው ባለችው ነገር ይኮራል። ጆሮው ጅል ሆኖ አፍንጫው ትንሽ መለስ ያለች ከሆነ በአፍንጫው ይኮራል። አፍንጫው ሞኝ ሆኖ አይኑ እንደው ጎላ ካለች በአይኑ፣ እንደው ፀጉሩም ሉጫ በመሆኑ ምን ሰው የማይኮራበታል? ፈልጎ ነው የሚኮራው። ፈልጎ እጣቱም ካለች እሷን ቢሆን ለማሳየት በሆነች ነገሩ ሰው ይኮራል። እና ሰው ለምን ይኮራል ታውቃላችሁ? ግን ሰው መኩራቱ ትልቅ ፍጡር ስለሆነ ነው ሰው የሚኮራው። የገድለ ተክለ ሃይማኖት ጸሐፊ ይናገራል። አቡነ ተክለ ሃይማኖት እንደተናገሩት አድርጎ ወበይንተዝ ንዚያር እስመ ዝሁረ አላህ ኮነ ይላል። የምንኮራው ለምንድን ነው የሚለው? የልዑላን ልዑል ስለፈጠረን ነው ይላል። የኃያላን የትልቆች ትልቅ ስለፈጠረን እንኮራለን ይላል። እግዚአብሔር ልዑል ስለሆነ የእኛም መልካችን በእግዚአብሔር አምሳል ስለተፈጠረ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደተቀመጠ እግዚአብሔር ሰውን በአርአያዬ በአምሳሌ ልፍጠር ብሎ ስለፈጠረን የእግዚአብሔር መልክ ስለሆን ታላቁ እግዚአብሔር ስለፈጠረን ሁልጊዜ የሰው ልጅ ታላቅነትን ይመኛል። እና ኩራታችን የምትሰጠችው ለጤንነት ነው። እኔ ይሄ መጠን አይደለም እንድንል ነው። ይሄ አይመጥነኝም። ሱታፊ አምላክ ነው የሰው ልጅ መጨረሻው። እግዚአብሔርን መምሰል ነው መጨረሻው። ግን ምንድነው? ያችን የተፈጠረበትን ዓላማ ይጫናትና ያበላሻታል። ኩሩነቱ ኃጢአትን ተጸይፎ እግዚአብሔርን ለመምሰል ነው የተሰጠችው። እሱ ግን ለምን ይጠቀምባታል? ሰዎችን ለመናቅ ይጠቀምባታል። እና ሰው የሚኮራው ልዑል እግዚአብሔር ስለፈጠረው ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለውበቱ የሚጨነቅ ብቸኛው ፍጡር ማን ነው? ንገሩኝ እንጂ ለምን ይመስላችኋል? ለውበቱ የሚጨነቅ ብቸኛ። አሁን በሬ እስኪ ወይ እንዴት ነው እዚህ አካባቢ ታጥቤ ያለው ምናምን ይላል። ፈረስ እንዲሁ እስኪ ጠቡኝ ይላል ወይ? ለፈረስ የተዘጋጀ ሽቶ አለ? የጃፓን፣ የሱዳን፣ የፈረንሳይ የሚባል አለ? የለም። ለጅብ ሽቶ አለው ወይ? ኩል አላቸው? የላቸው። ለውበቱ የሚጨነቀው ማን ነው መሰላችሁ? ማን ነው? እግዚአብሔር ነው። በነገራችሁም መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? ያማረ ማለት ነው። አታውቁታላችሁ እስከ ዛሬ መልካም ማለት ምን ማለት እንደሆነ? መልካም ማለት ምን ማለት ነው? ያማረ ነው። ውብ ማለት ነው። መልካም ማለት ያማረ ነው። አሁን እዚህ የቃላት መዝገበ ቃላት እያስተማርኩ አይደለም፣ የቴዎሎጂ ቃል ነው ይሄ። መልካም ማለት ውብ ማለት ነው። ብቸኛው መልካም ማን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ነው ብቸኛው መልካም ማለት ነው። እና ሰዎች ያችን መልካምነት ሲያገኙ ነው ሰዎች የሚረኩት። ያችን መልካምነት አይደል? ሄር
ሰናይ ይሴኒ ለሃዩ እሙሉ ደጓለ እመሕያው ውበቱ ከሰው ልጆች ውበት ሁሉ ያምራል ይላል መዝሙረ ዳዊት ምዕራፍ 44 ላይ ሲናገር ውበቱ ከሰው ልጆች ሁሉ ያምራል እና ብቸኛው መልካም ክርስቶስ ነው ወይም እግዚአብሔር ነው። ሰናይ እግዚአብሔር ለለይት እገስዎ እግዚአብሔር ለፈተና ብሎ መከራ ቢያመጣባቸው ለሚታገሱት እግዚአብሔር መልካም ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ሲናገር። ስለዚህ መልካም እግዚአብሔር ነው፣ መልካም ክርስቶስ ነው። ሰዎች መልከኛ መሆን የሚፈልጉበት ምክንያት ምንድነው? መልካሙ እግዚአብሔር ስለፈጠራቸው ነው። ግን መልከኛ የሚሆኑበት መንገድ ግን የተሳሳተ ነው። ለውበታችን መጨነቃችን በራሱ እኛ መልከኞች ሆነን ስለተፈጠርን ነው። መልኩ ግን ይሄ አይደለም፣ እኛ እንደምናስበው አይደለም፣ ሌላ ነው ነገሩ። ለዚህ ነው መጽሐፍ ምሳሌ ምዕራፍ 31 ላይ ደምግባት ሐሰት ነው፣ ውበትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ብሎ የሚናገረው። የእኛ መልካችን ግን እግዚአብሔርን መምሰል ናት። የዓይን፣ ጆሮ፣ አፍንጫ፣ እግር፣ እጅ አይደለም። እና የሰው ልጅ ለውበቱ 24 ሰዓት የሚጨነቅበት ምክንያት ይሄ ነው። ማንኛውም ሳይንስ ይሄንን ቢመልሰው ጥሩ ነበር፣ አይመልሰውም። ሰው ለምን ለመልኩ ይጨነቃል? በፍጹም የለም። ሰው ለምን መልከኛ መሆን ይፈልጋል? ምንም ሳይንስ ሲጀመር ምን ይባላል መሰላችሁ? ሳይንስ ሃውን ነው እንጂ ዋይን አይመልስም ይባላል። ምን ማለት መሰላችሁ? ሳይንስ እንዴትን ነው እንጂ ለምንን አይመልስም። እንዴትን ነው እንጂ ለምንን አይመልስም፣ አያውቀውም። ለምሳሌ ንገራችሁ፣ ሰዎች ሲተኙ እንዴት እንቅልፋቸውን አይናቸውን ገጥመው እንደሚተኙ ማንኛውም የአይን ስፔሻሊስት ሊነግራችሁ ይችላል። አንዳንድ ሰዎች ደግሞ አይናቸውን ገልጠው እንደሚተኙም ይነግሯቸዋል። እንደ ሰሎሞን። አሁን ሰሎሞን ሲተኛ አይኑን ገልጦ ነበር የሚተኘው፣ ሲነቃ ደግሞ ይጨፍነዋል። እና አንዳንድ ሰዎች ለምናቸው አንዳንድ ሰዎች አይናቸውን ገልጠው ይተኛሉ የሚለውን ማንም ባለሙያ ይነግራቸዋል። ለምንድን ነው አንዳንድ ሰዎች ግን ገልጠው የሚተኙት ሲባል መልስ የለውም። ይሄ ተፈጥሮ ነው ብሎ ነው የሚመልሰው ማለት ነው። ለምንን አይመልስም። ሰዎች ለውበታቸው የሚጨነቁበት ምክንያት እግዚአብሔር መልካም ነው፣ በመልካሙ እግዚአብሔር አምሳል ስለተፈጠሩ ነው። ስለዚህ ምንድነው ሁልጊዜ ውበታቸው አያረካቸው። ለምን? ውበታቸው እግዚአብሔር ነው እንጂ ይሄ ስላልነበረ። ይሄ አይደለም፣ እግዚአብሔርን መምሰል ነው እንጂ ውበቱ ሁልጊዜ። ለዚህ ነው አሁን ሰው እንዴት እያደረገ እንደሆነ ታውቃላችሁ? እኔ አሁን በከተማ ምሰድ በውጭ ሀገር ምሰድ አያቸዋለሁ። የአፍንጫ ጉትቻ የሚያደርጉ ሴቶች አሉ። በጣም ብዙ ነው። በቃ እንደው የከንፈር አለ፣ አይጣ ላይ ድረስ ነው አሉ። ሰው አሁን በኦፕራሲዮን ሁሉ መልክ እያበጀ ነው፣ ፊቱን እየተቀዳደደ ማለት ነው፣ በቪላዋ እየቀደደ መልከኛ ለመሆን ማለት ነው። አይጣል እኮ ነው። ለምንድን ነው ይሄ ፍላጎት? አሁን ቢባል ውበቱ ሁሉ አለቀ። እናቴ ድሮ አሁን ቀሚስ አድርገው ያጌጡ ነበር፣ ውብ የሆኑ ነበር እናቶቻችን። አሁን ደግሞ ጨርቃቸውን ጥለው እያጌጡ ነው እህቶቻችን። ወንዱ ሁሉ በዚህ ጉትቻ እያበጀ ፀጉሩን እየተሰራ ሹርባ። አሁን አልቋል። እንግዲህ ምን አድርገው እንደሚያጌጡ አናውቅም። ራቁቱም ሆነ አለቀ። ሰው ሁሉ አለቀበት። ይሄ ሁሉ እንዲሁ እኮ ይገርማል። ግን ይሄ ሁሉ ጨርቅ መጣል መልከኛነት አይደለም። መልከኛነት ክርስቶስን መምሰል ነው፣ እግዚአብሔርን መምሰል ነው። መልክ ትክክለኛው መልክ ወደ ክርስቶስ መምጣት፣ ጭምትነት፣ ራስን መግዛት፣ ከነፍስ ጋር መታረቅ፣ ለልብ መኖር፣ ለህሊና መታመን፣ ለዘላለማዊ ሕይወት ስራ መስራት መልክ ይሏችኋል። እሱ አያችሁ፣ ይሄ ሁሉ ለካ የሚያሳየው እግዚአብሔር መኖሩን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ ወይ? ሰዎች ለምንድን ነው ምስጋና የሚፈልጉት? ልብ ብላችሁ ጠይቁ። ለምንድን ነው ሰዎች ምስጋና የሚፈልጉት? ምስጉን እግዚአብሔር ስለፈጠራቸው ነው። እስኪ ሂዱና ዝንጀሮውን አመስግኑት። ዝንጀሮዬ እንደምን አለ? ጤናህ ደህና ነው ወይ? በጣም ነው ደስ የምትለኝ፣ እንዲሁ ጎፈሬህ ጥሩ ነው፣ በቆሎ ቆርጠህ ስትበላ ጀግና ነህ ብንለው አሁን ይገባዋል ወይ?
እስኪ ርግብን ሂዱና መስግኗት፣ አቤት እኮ ደስ ስትይ ብላችሁ ምንም ፏፏቴውን ሂዱና እስኪ ዘምሩለት ከበሮ ይዛችሁ። አይ ፏፏቴ አይ ፏፏቴ ብትሉት አሁን ደስ ይለዋል? በፍጹም። ሲመሰገን ደስ የሚለው ማን ብቻ ነው? ሰው ብቻ ነው። ሰው እኮ ነው ለማመስገን ወይ ግሩ ራሱን ለማመስገን የማይጥረው ጥረት አለ መሰላችሁ? እኔ እኮ ሰዎች ራሳቸውን እንደሚያመሰግኑ ከምደነቅበት ርዕሰ ጉዳይ መካከል ንስሐ እየገቡ ራሳቸውን የሚያመሰግኑት ነገር ነው። ንስሐ እየገቡ መጀመሪያ ለመናዘዝ መግቢያ ስለ መልካምነታቸው የሚናገሩ ጽዋ ማህበር ጠጣለው እንትን የሚባለው ቦታ ላይ ያለውን ቤተክርስቲያን እኔና አጎቴን ያሰራ ነው፣ እንደዚህ ነው። ይሄን ገዳም ታውቁታላችሁ? የዚያን ገዳም የዓመት ቀለቡን የገዛሁት እኔ ነኝ፣ እንትን አድርጌያለሁ፣ ከሰው ጋር ጣልቻ አላውቅም ብሎ ከዚያ በኋላ ነው ንስሐውን የሚነግረን። አክብረህ ያዘኝ ነው ነገሩ እኮ ስታዩት ማለት ነው። እንዲሁ እኮ ይገርማል። ሰው ሊናዘዝ መጥቶ ይመሰገናል ራሱን። እና እኔ በእነዚያ ሰዎች የምፈርድ መስሏችሁ ነው? አልፈርድም። አቤት ሰው እኔ የራሴ ጭምር ስለሆነ ማለት የሰው መከረኛነቱ ነው የሚያሳየኝ። ምስጋና ለመፈለግ እንደው አንዳንዱ ደግሞ እንደው ሻል ያለው ራስህን አመሰግን ካትበሉኝ እንጂ ይላል። እንዴት ማንልህ እንዴ? እንላለን እንጂ እንዴት ነው ማንል? ካመሰገንክ እንላለን። ራስሽን አመስጋኝ አይበሉኝ አትበሉኝ እንጂ ለምን ነው ማንለው? እንዲያው በደንብ አድርጎ በደንብ አሁን ይሄ ደግሞ ጠይም ትህትና የሚባል አለ። መምህራን ነው እንደዛ የሚሉት። ጠይም ያለ ትህትና ምንድን ነው? ቀስ ያለች ናት። ትህትና መሆኗ ትዕቢት መሆኗ የማትታወቅ ነው። አሁን ለምሳሌ እኔ ውሸታም ነኝ። አሁን ለምሳሌ አሁን ሰው ለሰው ገንዘብ የሚሰጥ ሰው እኔ በጣም ንፉግ ነኝ ቢል ምን ማለቱ ይመስላችኋል? እረ ለጋስ ነህ በሉኝ ማለት እኮ ነው። ሲገለበት ታውቁታላችሁ እንዴ? እኔ ምን አድርጌ ያውቃለሁ? እኔ በጣም ቢል አሁን አንድ ሰው ምን ማለት ነው? እናንተ ጨመር አድርጋችሁ ተናገሩት ነው ነገሩ ማለት ነው። በደንብ አድርጎ የመመስገን ፍላጎታችን አቤት አቤት በደንብ አሁን አንዳንድ ጊዜ ደግሞ አውቀን የእኛ እንዳይታወቅብን ሌላ ሰው በማድነቅ ወደ እኛ እናመጣዋለን። ሌላ ሰው በማመስገን ይጀምርና ገሌ በጣም ጥሩ ነው፣ በጣም ጥሩ ወንድም ነው እንላ። ከዛ ቀጥለን ደግሞ እንላለን እኔ የሚገርመው አውቀዋለሁ እንላለን። ከዚያስ 3 ዓመት አብሬው ኑሬ ያለው ከዚያስ ያስጠናሁት እኔ ነበርኩ እንላለን ማለት ነው። በደንብ አድርጎ ነው ሰው እንዴት አድርጎ እኮ ለራሱ እኮ እንትን እንደሚል ታውቃላችሁ? ለምንድን ነው ሰው ምስጋና የሚፈልገው ነው? ምስጋና በጣም ይፈልግ። ሕፃናት ወድቀው መሰበራቸው አይደለም የሚያሳዝናቸው። ስለምንድን ነው ሰዎች ስለነሱ ምን እያሉ እንደሆነ የሚጨነቁት? ከዛ ቤተሰቡ ጎሽኔ ልጅ አንበሳ ምንም አልሆነም ካሉት እየሳቀ ይነሳል። ይገርማል እኮ የምስጋናን ጉልበት ተመልከቱት። ሰዎች እኮ ጭቃ ዳልጧቸው ወድቀው ተሰብረው ሁሉ ሰው ቀና ብለው ነው የሚያዩት። ይህ ምንድን ነው? ሰው ለምስጋና ስለሚጨነቅ ነው። ሰው ለምስጋና የተፈጠረበት ዋናው ሰው ራሱን የሚያመሰግንበት ዋናው ምክንያት ለምን ይመስላችኋል? ማንም ከተፈጠረው ፍጥረት ሁሉ ምስጋና የሚፈልግ የለም። ምስጉን እግዚአብሔር የፈጠረው ምስጉን ፍጥረት ስለሆነ ነው። መጨረሻ ላይ ይህ ዓለም ሲጠፋ ሰው ምን ያደርጋል? ይመሰገናል። ታውቃላችሁ? መጨረሻ ላይ ዓለም ሲያልፍ እንመሰገናለን። መንግሥተ ሰማያት ከመግባታችን በፊት የመጀመሪያ የምትሰጠን ምስጋናት ነው። ማንም ያመሰግነን? እግዚአብሔር ነው። ምን ብሎ ነው የሚያመሰግነን? ንዑ ሀቤ አንትሙ ቡሩካን፣ እናንተ የተባረካችሁ። የትልቅ ምስጋና ነው። እግዚአብሔር መጨረሻ ላይ የሚሰጠን ምስጋና ነው። በማን የምንመሰገነው? በእግዚአብሔር። በማን ፊት ነው የምንመሰገነው? በመላእክት ፊት። ስለዚህ እግዚአብሔር ሰው ሲያመሰግንህ ደስ አይበልህ የሚለው ማን ባመሰግንህ ይሻላል ብሎ ነው። እኔ ባመሰግንህ ይሻላል ነው። እንዲበዛልን ስለፈለገ ነው፣ ነፍጎ አይደለም። አንድ ነጠላ ሰው ከሚመሰግንህ ወይም አይላፍ ከሚያመሰግኑ ግድ የለም ቢሊየን የሆኑ ሰዎች ሁሉ ከሚያመሰግኑ የዚህ ሁሉ ራስ እኔ ባመሰግንህ ይሻላል ብሎ ነው። መጨረሻ ላይ አብዝተን ለመመስገን እኮ አሁንም አንመሰግነው። ታውቃላችሁ? ምስጋና መጥራት ያለብን። ሰው ግን ምስጋናን ባልተገባ መንገድ ይፈልገዋል። ሰው ምስጋናን የሚፈልግበት አክብረ ነው ራሱ እኮ አይበቃውም የሰው ልጅ። ይገርማል። ልብ ብላችሁ ተመልከቱት። ሰዎች
አሁን አንድ ንጉሥ በሉት ወይም የቤተ ክርስቲያን ሰውም ሊሆን ይችላል። እንዲሁ ይገርማል። 10,000 ሰው ከበሮ ይዞ እየዘመረ ቢቀበለው አንድ ሰው ከመቀመጫው ባይነሳለት ማንን የሚያስተውለው? ያልተነሳለትን ያን አንዱን ሰውዬ ነው የሚያየው። ምስጋና አድነን ከመፈለጋችን የተነሳ ማለት ነው። አንድ ሰው አላከበረኝም ተብሎ አገር ሊያልቅ ይችላል በባለስልጣናት በአንድ ሰው ምክንያት ብቻ። አንድ ሰው ናቀኝ ተብሎ ወይም የናቃቸው ስለመሰላቸው ምክንያት ሰው ክብርን አልጠገብ ብሏል። እውነት ለመናገር ይህ ሁሉ ምንድን ነው ስትሉ የሰው ልጅ በእግዚአብሔር ሊመሰገን የተፈጠረ ፍጥረት ስለሆነ ነው በዚህ ሁሉ የሚሰቃየው። ስለዚህ ምን ማለት ነው? ትንሽ ልክ የመኪና ሹፌር መሪውን እንደሚያዞረው፣ የጀልባ ሹፌር መልህቁን እንደሚጥለው፣ ወይም ደግሞ የመርከብ ሰራተኞች ኮምፓሳቸውን እንደሚያስተካክሉ አይምሯችንን ዘወር ማድረግ። ለውበት የሚጨነቀው ለካ በእግዚአብሔር መልክ ስለተፈጠርኩ ያቺ መልከኛ የመሆን ፍላጎቴ ናት። ስለዚህ እውነተኛውን መልክ ስላጣሁት ነው ሌላ መልክ እየፈለግኩ መከራዬን ማይ ማለት። ክብር ፍለጋ ለካ የምሰቃየው ክቡር እግዚአብሔር ስለፈጠረኝ ነው። ምስጋና ፍለጋ የምሰቃየው እነገሌ ምን አሉኝ ብዬ የምጨነቀው እንዴ ሰዎች አታዩም እንዴ? ፎቶ ተነስተው ፎቶአቸውን በፌስቡክ ለቀው እየገቡ እየወጡ ፎቶአቸውን ኮሜንት የሚያዩ ሰዎች አሉ። ሰቂት የሚሉ ማለት እንዴት አሉኝ እነ ሰዎቹ ምን አሉት ወደዱት ጠሉት እያሉ እረፍት ነስቷቸው። ይህ ሁሉ ምንድን ነው? ክብር ፍላጊ። ከዚያ ሁሉ ክብር እርግፍ አድርገን ትተን ክብርን ከቦታው ብንፈልግ መልካም ነው። ያ ክብር እግዚአብሔር ነው። ባይድ ይወድስከ ወአኳፉከ፣ ሌላ ያመስግንህ እንጂ አፍህ አያመስግንህ ይላል። ነኪር ይወድስከ ወአኳፉከ ምን ማለት ይመስላችኋል? ሰሎሞን በምሳሌ ተናገረ። ባይድ ያመስግንህ ማለት ወአኳፉከ አንተ ራስህን አታመስግን ሌላ ያመስግን እንጂ። ሌላ ያለውን ምን ብለው ተርጉመውታል ሊቃውንቱ? እግዚአብሔር። ለምን ሌላ አለው ሲባል እግዚአብሔር ከዚህ ዓለም በባህሪው ልዩ ነውና ልዩ የሆነ እግዚአብሔር ያመስግን እንጂ እንዳንተ ያለ አፈር ቢያመሰግንህ አትውደድ። ስለዚህ የሰው ልጅ ምስጋና መፈለጉም ክብር መፈለጉም መልካም፣ ማማር መፈለጉም መልካም፣ መልካምነቱ ግን ከእግዚአብሔር ሲሆን እንዴት መልካም ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። አሁን ይሄ እኮ ይገርማችኋል እኮ ዝም ብላችሁ ስታዩት ሹመት ራሱ የሚፈልገው ሰው ለምን ይመስላችኋል? አሁን ሰው ይሾማል። የሚበላው ስንት እንጀራ ነው? አንድ ነው የሚበላው። መቼም ለንጉሥ 5 እንጀራ ሆድ የላቸውም። አሁን ቄሱ 1 እንጀራ ይበላል። ጳጳሱ ስንት ይበላል? እንዲያውም ሊቀንሱ ይችላል። ፓትርያርኩ ሲሆኑስ ይጨመራል እንጀራ? ሰው ለምንድን ነው ሹመት የሚፈልገው? እስቲ ቁጭ ብላችሁ አስቡ። ተክለ ሃይማኖት እስቲ አስቡ ዝም ብላችሁ። ሰው ለምንድን ነው ሹመት የሚፈልገው? ምንም እኮ ለምን እንደሚፈልገው እኮ ያውቀው። ለምን እንደሚፈልገው እኮ ቢያውቀው ሰው በሹመት አይጣላም ነበር። እስመ ፍቅረ ሲመት ደዌ ሰይጣናዊት ይእቲ ይላል ፍትሐ ነገሥት አንቀጽ 5 ላይ። የሹመት ፍቅር ሰይጣን ያላማው ደዌ ነው ይላል። ሰይጣን ያመጣው በሽታ ነው የሹመት ፍቅር። ያንን ሹመት ሰዎች እንዴት ሹመት እንደሚፈልጉ አታውቁ? እስቲ እድር ለመሆን የሚጀምረው የሹመቱን ፍቅር ራሱ የክፍል አለቃ ለመሆን ነው። ተማሪው ወደ ሃይስኩል ወደ ምናጠት ብታዩት የክፍል አለቃ ለመጀመሪያ ራሱ እሱ እንዲመረጥ ሲፈልግ ስለ ምርጫው ሰፊ ማብራሪያ ይሰጣል። እንደዚህ አይነት ሰው ብንመርጥ ጥሩ ነው፣ ጥሩ አድርጎ የሚመራል፣ ልምድ ያለው ራሱን ነው በመስፈርት አሟልቶ የሚነገር ማለት ነው። ከዚያ በኋላ ማስታወቂያ እየነገረው ሰዎች እንግዲህ እሱን እንምረጠው ብሎ ይመርጡታል። ይሄ ሁሉ መከራ ለምን መሰላችሁ? የሚያሳዝን ፍጡር እኮ ነው የሰው ልጅ፣ ግን ጥሩ ፍጡር ነው። ለምንድን ነው ሹመት የምንፈልገው? እስኪ በሉ ሁላችሁ በሉ። ለምን ይመስላችሁ የምንፈልገው? የንጉሥ ልጆች ስለሆን እኮ ነው። የንጉሥ ልጅ ምንድን ነው? ልዑል ነው አይደለም? ወይም ልዕልት ናት። የንጉሥ ልጅ መንበር ይገባዋል፣ ሹመት ይገባዋል። እኛ የእግዚአብሔር ልጆች ስለሆን ሹመት የምትፈልግ ነፍስ አለችን። ሹመቷ ግን የት ነው መሆን ያለባት? ሌላ ናት ጉዳዩዋ። በሚፈርስ ቤት ለምን መሾም ትፈልጋለህ?
በሚፈርስ ቢሮ ለመሾም ለምን ይጠማሃል? የማይሾም ቦታ አለ ምንሾምበት ለዘላለም የምንነግስበት ከሱ ጋር አንሳአነ ወአንበረነ ምስሌሁ በሰማያት በኢየሱስ ክርስቶስ ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ላይ ሲናገር ከሱ ጋር በሰማያት አንወረን ይላል። እሱን መስለን ከሱ ጋር ተዋህደን ለመኖር አንሳአነ ምስሌሁ ትንሣኤ ልቡናን አስነሳን ይላል። ትክክለኛው ሹመት ከክርስቶስ ጋር መንገስ ነው። እሱ ደግሞ እግዚአብሔርን መምሰል ነው። ቅድስና ነው ትክክለኛው ሹመት። ቅድስና ክርስቶስን መስሎ መኖር ነው ትክክለኛው ሹመት። እንዴ መቃብር ውስጥ የሚሾም አለ? ሲያመው ሹመቱ ከህመም ያድነው አለ? አጼ ምኒልክን ሹመታቸው ከደዌ ያድኗቸዋል? የለም። ደብረ ሊባኖስ ነው ጸበል ሄደው የተጠመቁት ሲታመሙ። ሰረገላ ተሰርቶ ማን ይውሰዳቸው ደብረ ሊባኖስ ተብሎ። ይኸውላችሁ ጣሊያኖችን የአየር ቦምብ ይዘው የመጡትን ጣሊያኖችን በገጀር አሸንፈው የመለሱት ንጉሥ በሽታን ግን ማሸነፍ አልቻሉም። ሰው ለራሱ ንጉሥ መሆን አይችልም። ራሱን መጠበቅ የማይችል ሰው ሹመት መፈለግ የለበትም። አረጋዊ መንፈሳዊ ለዚያ ነው እንደው እንሹምህ ሲሉ ምን በል ይላል። ቆይ እኔ ገና ያላስተዳደርኳቸው የራሴ ግዛቶች አሉ ይበል ይላል። እነማን ናቸው እነዚያ? ህዋሳት ናቸው። ገና ከእግር ጥፍሬ እስከ ራስ ጠጉሬ ብዙ ህዋሳት አሉ፣ እነሱን ስላልገዛው ይቆየኝ በል ይላል። መሾም ኃጢአት ነው አላልኩም። እሺ መሾም መፈለግ ነው ኃጢአት። ቅዱስ ዮሐንስ አፈወርቅ ይላል የሚሾም ካለ አትሾም፣ የሚሾም እያለ እምቢ ብትል ግን መከራን መፍራት ይሆንብሃል ይላል። አልፈተንም ማለት ነው ይላል። የሁሉ ጥድፊያ የሰውነት ክብር ባይገባን ነው። የሰውነት ክብር ቢገባን ግን የሰው ልጅ ክብሩ በዚህ ዓለም መሾም አይደለም። ምንም መጽሐፈ ግንዘቱን ብንሰማው በጣም ደስ ይል ነበር። ሰው ተቀብሮ እንደተመለሰ ይነበባል። ያው ማንም አይሰማውም፣ በግዕዝ ተነቦ ያልቃል። እና ምንድን ነው የሚለው? እናንተ ባለጸጎች፣ ከእናንተ በፊት የነበሩ ባለጸጎች ወዴት አሉ? እናንተ በሹመት የምትመኩ ከእናንተ በፊት የነበሩ ሹማምንት ወዴት አሉ? አሉ ወይ? የእነዚያ ማለፍ የእናንተን ማለፍ አያስረዳም? ያስረዳል። እናንተ መልከኞች ከእናንተ በፊት የነበሩ መልከኞች ወዴት አሉ? የሉም። እናንተ በቤት የምትመኩ ከእናንተ በፊት ወርቀ በዘቦ ግምጃ የነበራቸው ቤቶች በሙሉ ፈርሰዋል። ወዴት አሉ? የሉም። ስለዚህ የእግዚአብሔር ቤተሰቦች ሹመት የምንፈልግበት ምክንያት የሁሉ የሰው ልጅ ክቡር ፍጥረት ስለሆነ ነው። በሰማይ ሹመት ስላለን ነው። ትልቅ ክብር ስላለን ነው። ያችን አበላሽተነው ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። መደሰት፣ እስኪ መደሰት በሉ እንጂ። እሺ ለእንስሳት ደስታ አላቸው? የላቸውም? አላቸው? የላቸውም? አላቸው? እንስሳት ደስታ አላቸው? ምክንያት በሌለበት ደስታ የለም ማለት ምን ማለት ነው? ምክንያት ለሌለው ፍጡር ደስታ አለው ተብሎ አይነገርም። አመክንዮ ላለው ፍጡር ነው ደስታ የሚነገርለት። ተደሰተ፣ ተከፋ፣ አዘነ በአመክንዮ ለማያስብ ፍጡር እንደዚያ አይነገርለትም፣ የለውም። ግሱም አይሰራም ለዚህ ማለት ነው። ደስታ የሚነገረው ምክንያት ላለው አሳቢ ለሆነ አመክንዮና ውጤት ላለው ለሚያደንቅ ፍጡር ነው። ስለዚህ የሰው ልጆች ሁልጊዜ ምን ይፈልጋሉ? ባሉ ነገር እንጂ መደሰት ይፈልጋሉ አይደል? መደሰት ይፈልጋሉ። ሰዎች ከበሮ ለመምታት የሚሻሙት ለምን ይመስላችኋል? ለእግዚአብሔር ብለው ነው? እስቲ የኔ ሻል ይላል ብለው ነው? የኔ ከበሮ ለእግዚአብሔር ሻል ይላል በደንብ ይሰማዋል ብለው ነው ወይ? አይደለም። ምን ብለው? ለመደሰት እኮ ነው እናቴ፣ ለመደሰት እኮ ነው። ለእግዚአብሔር ብለው እኮ አይደለም፣ ለመደሰት ነው።
አንዳንዱ ሰው ራሱ ይሄውን ሰባኪው ጭምር እኮ ነው ስብከት ካልተሰጠው እንደ ዛር ይሄ ፊቱ ሁሉ ቁጥርጥር ጅማት ሁሉ የሚነሳ ሰው ሊኖር ይችላል ብዬ አስባለሁ። አሁን እንደዚያ የሚለው እንዲው እኔ ብሰብክ ብሎ ነው እግዚአብሔር የኔን ነው የሚወደው ብሎ አይደለም። ደስ እያለው ስብከቱን ራሱ መደሰቻ ማድረግ ማለት ነው። ሰው ማዳኛ ብቻ ሳይሆን መደሰቻ። የዛሬው ጉባኤ ጥሩ ነበር ይላል። ምኑ ነው ጥሩ የሆነው? ደስ ብሎት እናቴ ሰው ገዳም ሄዶ ራሱ ደስ የሚል ገዳም ነው ይላል። ምኑ ነው ደስ ያለ? ንስሐ አልገባ፣ አልተናዘዘ፣ አልጸለየ፣ ታሪኩ አልገባው፣ አልሰገደ፣ አላለቀሰ፣ እንዲሁ ደስ ይላል ይላል። ዝም ብሎ እንዲሁ ፍጡር፣ እንዲሁ ተደሳች ፍጡር የሰው ልጅ አይደለም እንዴ? ስብሰባ ሲሰበሰብ የሆነ ፍኛ ነገር ተሰቅሎ ምናምን እንትን ምንድን ነው ያ ሁሉ ነገር? ለምንድን ነው? ሰው ተደሳች ፍጡር እኮ ነው፣ ስለሆነ ነው። ቆሎ እየቆላ ይጎዘጉዝ የለ እንዲህ ሰው ቤት ውስጥ ፈንዲሻ ምንድን ነው? ቆሎ ነው እኮ ስሙን ቀይሮ ነው እንጂ። ለምንድን ያን ሁሉ የሚያደርገው ለምንድን ነው? ሰው ደስታ ፈላጊ ስለሆነ ነው። ልብስ ውድ የሆነው ለምንድን ነው? ሰው ደስታ ፈላጊ ስለሆነ ነው። አንዱ ከትከሻው ላይ አበባ ያለው ሲለብስ ደግሞ እኔ ከደረቴ ያለው አበባ አሰፋለሁ ሲል፣ አንዱ እንዲያ ሲል ለምንድን የሁሉ ማለቂያ የሌለው ቁፋሮ የመጣው? ሌላው ቀርቶ ግብረ ሰዶማዊነት የመጣው ለምንድን ነው? የሰው ልጅ ደስታ ባለማለቁ ነው። ደስታ ፈላጊ በመሆኑ ነው። ሰው ሚስቱን የሚፈታ ለምንድን ነው? ገደብ የሌለው ደስታ በመፈለግ ነው። ሚስት ባሏ የምትፈታ እንደው ገደብ የሌለው ደስታ በመፈለግ ነው። ያላዩትን ለማየት ነው። ያዩትን በመሰልቸት ነው። የሰው ልጅ የፍላጎቱ ገደብ ማጣት ነው ይሄን ሁሉ ያመጣው። በቃኛ ለማለት ነው። ይሄ ደስታ ለምንድን ነው መሰላችሁ የተሰጠን? ለምንድን ነው ይሄ ደስታ የተሰጠን? በእግዚአብሔር እንድንደሰት ነው። በእግዚአብሔር እንድንደሰት የሰው ልጅ ብቻ ደስታ ያለው ፍጡር ነው እና ደስታውን የተሳሳተ ቦታ መጠቀም ሲጀምር ሱሰኛ ይሆናል። አሁን ከሱስ ውጡ፣ አትስከሩ፣ እንዲህ አታርጉ የሚባልበት ምክንያት እግዚአብሔር አድርግና አታድርግ የሚል ጨካኝ ንጉሥ ስለሆነ ሳይሆን የማያልቀው ደስታ ያኛውን ለማግኘት ነው። እናት ልጇን ጡት እንዳይጠባ የምትከለክለው ስለጠላችው ነው? አይደለም። ለምንድን ነው የምትከለክለው? እንጀራ እንዲበላ ነው። የበለጠ የሚጠቅመውን ለመስጠት ነው። ማር ይስሐቅ ይህን ተናግሮታል። የበለጠ የሚያጠነክረውን ምግብ እንዲያገኝ ደካማ የነበረ ለልጅነቱ ብቻ የሚጠቅመውን ወተት ትከለክለዋለች። እግዚአብሔር ጥቂት ደስታዎቻችንን ተዋቸው የሚለን ትልቅ ደስታ ሊሰጠን ስለሚፈልግ ነው። ትልቅ ደስታ ለመስጠት ትንሽ ደስታ ተው ይላል። አብዝቶ ለማጥገብ ትንሽ እንድንራብ ያደርጋል። ለዚህ እኮ ነው ብፁዓን እለ ይላህው ይእዜ እስመ እሙንቱ ይትፌስሑ፣ ዛሬ የሚያለቅሱ ሰዎች ንዑዳን ክቡራን ናቸው፣ የልቅሶ አጻፋው ደስታ ነውና ደስ ይላቸዋል ይላል። እግዚአብሔር ልጁን እናቲቱ ሲጠባ ከነበረበት ስትከለክለው ታስለቅሰዋለች። አንዳንድ ጊዜም እሬት ይቀባብናል እኮ ልጁንን አታስታውስም? አልተው ካለ እሬት ይቀባበታል፣ ብዙ ነገር ይቀባበታል፣ እንዲያስጠላው ማለት ነው። ለምንድን ያን እሬት የሚያመጣው? የበለጠ በልቶ እንዲጠነክርላት ነው ልጇ። እግዚአብሔር ለምንድን ነው አንዳንድ ጊዜ የሚመሩ ነገሮችን በመስጠት ደስ የሚሉን ነገሮችን ይቀማናል? ለምንድን ነው እንደዚያ የሚያደርገው? እግዚአብሔር ፍጹም ደስታ ስለሆነ ነው። ለዚህ ነው ቅዱስ ጳውሎስ እብለክሙ ተፈስሑ ዘልፈ በክርስቶስ፣ እላችኋለሁ በክርስቶስ ደስ ይበላችሁ ይላል ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ። ለቅዱሳን ሐዋርያትም ሲነግራቸው ወለፍስሐክሙኒ አልቦ ዘያሃይደክሙ፣ ደስታችሁን የሚወስድባችሁ የለም ይላል። ትክክለኛው ደስታ ክርስቶስ ነው። የሚወስድባችሁ የለም። ለምንድን ነው? ለምሳሌ የመልክን ደስታ ምን ይወስደዋል? እርጅና ይወስደዋል። አይወስደውም? ይወስደዋል። በሽታ ይወስደዋል። የምግብን ደስታ ማጣት፣ ረሃብ ይወስደዋል። የወገንን ደስታ መለየት ይወስደዋል። የቤትን ደስታ ስደት ይወስደዋል። የማግኘትን ደስታ ማጣት ይወስደዋል። የክብርን ደስታ መዋረድ ይወስደዋል። የሹመትን ደስታ መሻር ይወስደዋል።
የእግዚአብሔርን ደስታ ማን ይወስደዋል? ማንም አይወስደውም። ዱላ ራሱ እኮ አልወሰደባቸውም። ታውቃላችሁ? ሰማዕታቱ የሚያስረዱን ይህንን ነው። የሐዋርያት ሥራ ምዕራፍ 5 ላይ መንፈስ ቅዱስን ከጠገቡ በኋላ ወይም የመንፈስ ቅዱስን ምግብና በሰውነታቸው ከተመሉ በኋላ ቅዱሳን ሐዋርያት ሲገረፉ ቆይተው ሲወጡ ደስ እያላቸው ወጡ ይላል። ደስ እንዴት ነው ሰው ተገርፎ ደስ እያለው የሚወጣ? ቅዱስ ቂርቆስ ተገርፎ ተከሶ ከንጉሱ ፊት ሲቀርብ ምን ብሎ ነበር የቀረበው? የሚያበራ ፊት ይዞ ነው የቀረበው። አንተ ሕፃን እንዴት ደስ ትላለህ አለው። አዎ ለእኔማ ደስታ ይገባኛል፣ ለአንተ ግን ለዝንጎዎች ሰላም የላቸውም ይላል ኢሳይያስ አለው። ደስታ፣ ሰላም የእግዚአብሔር ልጆች ነው። ስለዚህ ፍስሐ ዘኢይትዌዳ ዘቦቱ የማይነጥፍ ደስታ ያለው ምንድን ነው ሲባል መስቀል ነው። የክርስቶስ መስቀል የማይነጥፍ ደስታ ነው። ያችን ነው መፈለግ የእግዚአብሔር ቤተሰቦች። እና ሰው ሁሉ በጭንቀት ለምን እንደሚኖር ታውቃላችሁ? መደሰት ስለሚፈልግ ነው። የዋህ ነው እኮ ሰው። በዓለም ሆኖ ሳይከፋው መኖር ይፈልጋል ሰው። እናቴ በዓለም ሆኖ ሳይከፉ መኖር እንዴት ነው የሚሆን? ለምን እንዳንተ ሳይከፉ መኖር የሚፈልጉ ሰዎች አሉ። እነዚያ ሰዎች ይቀሙኋላ። ራሳቸውን ለማስደሰት ሲሉ ያንተን ደስታ ይቀማሉ። አጋንንት አሉበት ሰዎች ማሳዘን የሚፈልጉ። ዓለም በራሱ ሙሉ አይደለም። ስለዚህ እኛ ሰው ደስታ የሚፈልግበት ምክንያት ለምንድን ነው ስትሉ በእግዚአብሔር ሊደሰት ስለተፈጠረ ነው። በእግዚአብሔር ሊደሰት ስለተፈጠረ ሁልጊዜ ደስታ ፈላጊ ሆነ። ስለዚህ አሁንም ቢሆን ደስታችንን ማስተካከል ነው። ሰላም መኖር ከፈለግን የምንደሰትባቸውን ነገሮች ማስተካከል። እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድን ነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። እና ይሄ ሁሉ የሰውን ውድነቱን ነው የሚያመለክተው። ሰው ልጅ መደሰቱ ራሱ ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። ሰው ለምንድን ነው ስለ ሞት የሚፈራው? ሰው ለምን ሞት እንደሚፈራ ታውቃላችሁ? አትፈሩም? እስቲ የማይፈራ ሞትን አይ ብትሉስ ማን ያምናቸዋል? ሁላችንም እንፈራለን። እውነት የምናገር ለምን እንደምንፈራው እንደ ቅዱስ ጊዮርጊስም አንድ ቀን ለትንሽ ፈርቶ ነበር። ያኳን ጀግናው መንኮራኩሩን ያሸነፈው ፈርቶ እንደገና ነው የጌታዬን መስቀል እንዴት አላስብም ብሎ ወዲያው ነው፣ ግን በቅጽበት ናት፣ ወዲያው ለቀቀችው የክርስቶስን መስቀል ሲያስብ። አቡነ ተክለ ሃይማኖት ሞትን ፈርተው ነበር። ነፍሴ ከስጋዬ ከተለየች በኋላ ስትሄድ አጋንንት እንዳያስደነግጧት ቅዱስ ሚካኤል ላክልኝ ብለውታል ጌታን። ታዲያ ለምንድን ነው ሞትን የምንፈራው? ለምን ይመስላችኋል? መቼም ሞት የሚፈራ እንስሳ የለም ወይም ሌላ ነገር የለም። ሞት የሚፈራ ብቸኛው የሰው ልጅ ነው። ለምን ይፈራል የሰው ልጅ? የዘላለም ሕይወት ስላለው ነው። የዘላለም ሕይወት ስላለው ሞትን ይፈራል። ለምን? ከሞት በኋላ ሕይወት እንዳለ መጽሐፍ ቅዱስ ባይማር እንኳን ነፍሱ ትነግረዋለች። አዋቂ ሁና የተፈጠረችው ነፍሱ ይህን እንድትነግረው ነው እውቀት የተሰጣት። ክብራ ለነፍስ አእምሮ ይላል ማር ይስሐቅ አንቀጽ 27 ላይ ሲናገር፣ የአዋቂት ነፍስ ክብሯ እውቀት ነው። የሰው ልጅ ሰውነቱ የሰውነት ክብሩ እውቀቱ ነው። ለነፍስ አዋቂነት የተሰጣት ደግሞ የእግዚአብሔርን ፍርድ እንድታውቅ ነው። አሁን አንድ ሰው መጽሐፍ ቅዱስን አላምንም እግዚአብሔርን አላምንም ቢል የምታስረዱት አሁን የዘረዘርኩላችሁ ነገሮች ናቸው።
መጽሐፍ ቅዱስን ዝግት አድርጋችሁ ታዲያ እግዚአብሔር ከሌለ ሃይማኖት ከሌለ ሰው ለምን እነዚህ ነገሮች ኖሩት ብላችሁ ጠይቁ። እነዚህ ደግሞ ያለ እምነት የሚመለሱ ጥያቄዎች አይደሉም። በእግዚአብሔር በማመን ብቻ ነው መልሳቸው የሚገኙ። እና የሰው ልጅ የሚያዝነው፣ የሚጨነቀው፣ የሚሰቃየው፣ ምን አሉኝ የሚለው፣ የሚያፍረው፣ የሚሸማቀቀው፣ የሚኩራራው፣ የሚፈነጥዘው፣ የሚደራጀው፣ ስግብግብነቱ፣ ፖለቲከኛነቱ ከየት የመጣ ነው? ከዚሁ የመጣ ነው። ለዘላለማዊነት የተሰጠውን ነገር በስግብግብነት ብቻዬን ልጠቀም በማለት ወንድሙን አላኖር ይላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ሰው ክቡር ፍጥረት ነው። እነዚህ ሁሉ ነገሮች የሚያሳዩኝ እኛ የተከበርን ፍጡራን መሆናችንን ነው።